ያው ትናንትና የኔዘርላንድ ክለብ ጎሄድ ኢግል የሚባል ቡድን 2-1 በሆነ ውጤት ማሸነፉ ትንሽ ጫና ውስጥ ሊያስገባው ይችላል እንጂ የባለፉትን ሳምንታቶች ጨዋታዎች ስንመለከት የኡናይ ኤምሬ ቡድን ማሸነፍ ችሏል። እንደዚሁም የፍራንክ ቶማስ ፍራንክ ቡድን ቶተንሃምን 2-1 ይዘው ቶተንሃም ሄዶ ማሸነፉ ጫናውን ይበልጥ ወደ ሲቲ እንዲያደርግበት አድርጎታል ብዬ ገምታለሁ። ከዚህ በላይ እንግዲህ ከ8 ጨዋታ በኋላ ነው የተሸነፈው አስቶን ቪላ ራሱ ትናንትና። ስለዚህ ይሄ ማለት አስቶን ቪላ ለሲቲ ትንሽ ያስፈራዋል ብዬ ገምታለሁ። የሲቲን ደግሞ እንመለከታለን። አስቶን ቪላ ግን በጣም ከባድ ቡድን ነው። ምናልባት ከባለሜዳው አያይዘን በዛውም ለመመለስ ምናልባት አጀማመሩ ጥሩ አልነበረም የኡናይ ኤምሬ አስቶን ቪላ፣ ግን ባለፉት 3 የፕሪሚየር ሊግ ጨዋታዎች ላይ ጥሩ መነቃቃትን አሳይቷል። በርንሌን ማሸነፍ ችሏል፣ ፉልሃምን ማሸነፍ ችሏል። በ8ኛ ሳምንት ደግሞ ወሳኝ የተባለ ጨዋታን አሸንፏል። በተለይ ቶተንሃም ሆትስፐርስን ከመመራት ተነስቶ እንግዲህ 2-1 ያሸነፈበት በልዩነት የሚነሳ ነው። አሰልጣኝ ኡናይ ኤምሬ በክለቡ አመራሮች ትልቅ እምነት ቢጣልባቸውም ግን በዘንድሮው የውድድር ዓመት አጀማመራቸው ጥሩ ስላልነበር ጫና ውስጥ የገቡበት አጋጣሚ ነበር። ምክንያቱም አስቶን ቪላ በየዓመቱ ከምንጠብቃቸው ተፎካካሪ ክለቦች መካከል አንደኛው ስለሆነ አስቶን ቪላ ብዙ ጊዜ በቪላ ፓርክ ላይ የሚያደርጋቸው ጨዋታዎች ለትልልቅ ክለቦች ፈታኝ ናቸው። ብዙ ጊዜ እናነሳዋለን። ለምሳሌ ሴንት ጄምስ ፓርክ በልዩነት የሚነሳ ስቴዲየም እንደሆነ ሁሉ ቪላ ፓርክን በጣም ፈታኝ ከሚባሉ ስቴዲየሞች መካከል አንደኛው ነው። ሲቲም በቅርብ ጊዜያት እየተፈተነበት ያለበት አጋጣሚ አለ። አምና አስቶን ቪላ 2-1 አሸንፎት ነበረ ማንቸስተር ሲቲን። እንዲሁ በእርግጥ በኤቲሃድ ማንቸስተር ሲቲ አሸንፎ ነበር። ግን የሁለቱ ክለቦች ግጥሚያ ላይ ጥሩ ፉክክር የሚታይበት የአሰልጣኞች ታክቲክ ይበልጥ የሚነግስበት አይነት ጨዋታ ነው። ሁለቱም ስፔናውያን አሰልጣኞች ናቸው። በታክቲክ የሚታሙ አሰልጣኞች እንዳልሆኑ ይታወቃል። ማንቸስተር ሲቲ ምናልባት ቅድም ያነሳው ሀሳብ በጣም ገዢ ይመስለኛል። በዘንድሮው የውድድር ዓመት በልዩነት ስሙ እየተነሳ ያልሆነ ክለብ፣ ነገር ግን በጣም ጠንካራና አስፈሪ ሆኖ የመጣ ክለብ ይመስላል ማንቸስተር ሲቲ። ያው ማንቸስተር ሲቲ በዘንድሮው የውድድር ዓመት በጉዳት ከትልልቆቹ ክለቦች በልዩነት እየተፈተነ ያለ ክለብ ነው። ለምሳሌ አዲሱ ፈራሚ ራያን ሸርኪን በተደጋጋሚ ጉዳት ሲያጣው ተመልክተናል። ራያን አይት ኑሪ አዲሱ ፈራሚው በተደጋጋሚ ጊዜ በጉዳት ከሜዳ ርቋል። አሁንም በጉዳት ላይ ይገኛል። የባለንዶር አሸናፊው ሮድሪ በተደጋጋሚ ጉዳት ሲያጋጥመው የተመለከትንበት አጋጣሚ አለ። ግን ማንቸስተር ሲቲ ጨዋታዎችን ማኔጅ የሚያደርግበትና የሚያሸንፍበት መንገድ ግን የበለጠ ብስለት የተሞላበት ነው። ምክንያቱም አሰልጣኝ ፔፕ ጓርዲዮላ አምና በጣም ከፍተኛ የሆነ የስነ ልቦና ጫና የደረሰባቸው አጋጣሚ ነበር። ያንን ተቺዎቻቸውን በማሳፈር ራሳቸውን ድጋሚ በእንግሊዝ እግር ኳስ ማሳየት ይፈልጋሉ። እርግጥ ማንቸስተር ሲቲ ላይ የሚነሳበት በርካታ ጥያቄ አለ። ለምሳሌ በዘንድሮው የውድድር ዓመት ካስቆጠራቸው በፕሪሚየር ሊግ ካስቆጠራቸው 17 ግቦች 11 ያስቆጠረው አንድ ተጫዋች ነው፣ ኤርሊንግ ብራውት ሃላንድ። ይህ ደግሞ ማንቸስተር ሲቲ የበለጠ ባልተለመደ መልኩ ከዚህ በፊት ከበርካታ ተጫዋቾች ያገኙ የነበረውን ጥቅም በአንድ ተጫዋች ዲፔንድ ሆኗል ብሎ በርካቶች ያነሱታል። ምክንያቱም ሃላንድ ቢጎዳ ብለው ብዙዎች ይሰጋሉ። እሱን መተካት የሚችል አጭ የለውም ብለው ስለሚያስቡ 11 ጎሎች ማስቆጠሩ በልዩነት የሚደነቅ ቢሆንም ለሲቲ ግን ሌላ አደጋ እንዳይኖረው ብለው ብዙ ሰዎች ይሰጋሉ። ምክንያቱም ከ80% በላይ በሚባል መልኩ ጎሎች ያስቆጠረው ኤርሊንግ ሃላንድ ስለሆነ። ሌላው ለሲቲ በጣም ጥሩ የሚባለው ነገር የ2023/24 የውድድር ዘመን የፕሪሚየር ሊግ ኮከብ ተጫዋች ሆነው ፊል ፎደን ወደ ጥሩ አቋሙ መመለሱ ደግሞ ለማንቸስተር ሲቲ ሌላኛው ግብአት ሆኗል። ምክንያቱም አሁን ፊል ፎደን በኮንፊደንስ ሜዳ ላይ የሚገባበት አጋጣሚ ተፈጥሯል። ይህ ደግሞ ለፔፕ ጓርዲዮላ ሌላኛው የተሻለ ግብአት ሆኖላቸዋልና ማንቸስተር ሲቲ ድምፁን አጥፍቶ እየመጣ ቢሆን በቀላሉ የማይገመት ቡድን ሆኗል። በዚህ የውድድር ዓመት ግን ትልቅ ተፎካካሪ ይሆናል ተብሎ ይጠበቃል። ሲቲ ቤት ግን እየፈተናቸው ያለው የጉዳት ሂደት ግን ትንሽ አስጊ ሊሆን ይችላል ተብሎ ይጠበቃል። እርግጥ ሮድሪ ባለፉት ሳምንታት ሚኒ ሮድሪ እያሉ የሚጠሩት ኒኮ ጎንዛሌዝ አሁን የሮድሪ ቀዳዳዎች እየሸፈነ ይገኛል። ማንቸስተር ሲቲ በጉዳት የማይፈተን ከሆነ ግን ምናልባትም ከአምናው በተሻለ መልኩ ዘንድሮ ጠንካራ ተፎካካሪ ይሆናል ብዬ አስባለሁ። ምንም ጥያቄ የለው። ማንቸስተር ሲቲ በአርሰናል ጀርባ ላይ እየተነፈሰ ይገኛል። ምክንያቱም አሁን የ3 ነጥብ ብቻ ልዩነት ነው ያላቸው። ቅድም እንደተባለው የ2025 ማንቸስተር ሲቲ የኤርሊንግ ሃላንድ ቡድን ነው ማለት እንችላለን። ምንም ጥያቄ የለው። ኤርሊንግ ሃላንድ ግን ከባለፉት 2 ዓመታቶች ወዲህ በልዩነት የመጣ ተጫዋች ሆኗል። ባለፉት 9 ያህል ጨዋታዎች ላይ 12 ጎሎችን አስቆጥሯል። ይሄ ማለት ወደ ቀደመው አቋሙ እንደውም እኮ አውሬው አይደለም ይባላል ማንነቱ እየተመለሰ ይገኛል። ስለዚህ ማንቸስተር ሲቲ በኤርሊንግ ሃላንድ ጥገኛ ሆነ ብቻ ሳይሆን በቃ ጎል አስቆጣሪ ስለሆነ ያስቆጥራል ነው እንጂ ጥገኝነት እኔ አልስማማበትም። 11 ጎሎች ሊያስቆጥር ይችላል። ከነበሩት ውስጥ 11 ጎሎችን 8 ጎሎችን አንድ ተጫዋች ሊያስቆጥር ይችላል። አጥቂ ነው፣ የሚገባውን ነገር እየተጠቀመ ይገኛል።
አርሊንግ ሃላንድ ቢጎዳ ግን አሰልጣኝ ፔፕ ጋርዲዮላ መላላቸው ብዬ ነው። ከዛ በተረፈ እንደ አድቫንቴጅ የምትቆጥረው ደግሞ ማንቸስተር ሲቲ ተጫዋቾች በተጎዱበት ባለፉት 3 እና 4 ሳምንታት ውስጥ የት ላይ ነበረ? ነጥቡ 8ኛ እና 7ኛ ደረጃ ላይ ነበር። አሁን 2ኛ ላይ ነው የሚገኘው ማንቸስተር ሲቲ በሰበሰባቸው ወሳኝ 3 ነጥብ ሜዳው ውጭም እንደዚህ ነው ኤታር ላይ የሚሰበስባቸው ነጥቦች ለአርሰናል ስጋቱ ይሆናል። ወይም ደግሞ ከአርሰናል የ3 ነጥብ ልዩነት ነው የተቀመጠው። ስለዚህ አሁንም የፔፕ ጋርዲዮላው ቡድን ማንቸስተር ሲቲ ጫና ውስጥ ያልገባው ስላልተወራለት ይሄን ደግሞ አሰልጣኝ ፔፕ ጋርዲዮላ ይፈልጋል። ምክንያቱም ጫና ውስጥ ስትገባ የአሰልጣኝ አርኔ ስሎት ዕጣ ፈንታ ነው የሚደርሰው። አንድ ቡድን ደግሞ ተከታታይ ሽንፈቶች ሲሸነፍ ሲቲ አቋም አምና የነበረበት ደረጃ። ስለዚህ ሲቲ አሁንም በጣም ለአርሰናል ስጋት ነው ብዬ ገምታለሁ። ስጋት ማለት በዋንጫ ፉክክር ውስጥ የሚገባ ትልቅ ቡድን ነው። ከዛ በተረፈ ኤርሊንግ ሃላንድን ቅድም አንስተነዋል።